ዳኒ እኔ እኮ ቀሎኝ አይደለም። ችግር የለም ዳኒ፣ እኔ ቀሎኝ አይደለም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጄን አሳድጋለሁ። አንቺም ደግሞ የፈለግሽውን ህይወት መምራት ትችላለሽ። ኧረ ዳኒ በዛ መንገድ አይደለም እሷ ልትለኝ የፈለገች ከአቅሟ በላይ ሆኖ ነው ያውርታኛለች እኮ። በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴት ሆኜ እኔም ማሰብኩት ይከብደኛል ነው። እኔም ደግሞ አሁን እኮ ሌላ ነገር አይደለም። ኤፍሱን እባክሽን፣ እኔ ምንም አላልኩም። በቃ ልጁን አሁን በጣም እየተረዳሁት ስለሆነ ዝም እያልኩ ነው። ይጨርሱ። አልገባኝም። በእንትን እኮ የሚሆን ነገር እኮ የለም። ያምሃል ፕሊስ። ችግር የለውም። አሁን ታመሚ እኮ እሺ ዳኒ ተረጋጋ። አሁን እሷ ጠልታ ምናምን ቢሆን እኮ አሁን ንገሪ፣ ምን ልትይ በጠራሽ ንገሪ። እንዴ ደስማና ልጅ ንገሪ። እኔ ለነሱ አስረጭው ጽድቅ ገብቶሻል? እኔ ገብቶኛል። እሱ አታልቅስሽ በቃ በእግዚአብሔር። አንተ ምን ነው ያማል? ዶክተሩ ምንድን ነው ያለ? ነርሷ እግዚአብሔርን አስጠንቅቃለች ነገረች። ምን ሆናችሁ ነው እንዴ? እንደዚህ አይነት ስትረስ ውስጥ እንድትገባ አልፈልግም። ልብህ አንዴ እርፍ ብሎ በአንድ ሳይድ ሆነ እንድትኖር ስለምፈልግ ነው ያደረኩት። ይሄን ያደረኩት ለሁለታችንም ብዬ ነው። ለኔ ብቻ ብዬ እንደሆነ አድርገህ እንድታስበው አልፈልግም። ኤፍሱን ስሚኝ ጽጌ፣ እኔን ምንም የምታስረጅኝ ነገር የለም። ከኔ ጋር ምንም የምታወሪው ነገር የለም። እሱን እንዲረዳሽ ነው የምትፈልጊው? እሱን አስረጅ። አንቺ ምን ልትረጂኝ ፈልጋለሽ? ምንድነው ነው የምረዳሽ? ከኔ ጋር የሚያገናኝሽ ጉዳይ እኮ የለም። ዳኒ ነው የሚያገናኘን። ኦፍ ኮርስ ማንም የሚያገናኘን ነገር የለም። ስለዚህ እሱ ከተረዳሽ እረዳሻለሁ። እሱን አስረጅ። ኤፍሱን እኔ እኮ እንደሌላ አይነት ሰው ስላልሆንኩ ነው። ገባሽ አይደለ? በወዲሽ ያሹ ልጄ ነው ብዬ ስላሰብኩ ነው። ተረዳሽኝ አይደለ? ገባሽ?